በቢዝነስ ዲፓርትመንት ስር በሁለት የሙያ መስኮች ማለት በከስተመር ኮንታክት ኦፊስ አድሚኒስትሬሽን ኮኦርዲኔሽን እና በቤዚክ አካውንቲንግ እናስመርቃለን ብለን እቅድ ይዘናል። በጥቅሉ ጠቅላላ 80 ተማሪዎችን ተቀብለን ለማስተናገድ ሁለት ወርክሾፖች አሉ። ቢዝነስ ዲፓርትመንት ካሉት ነባር አሰልጣኞቻችን በተጨማሪ አዳዲስ አሰልጣኞችን ጨምረን በ6 የኤሌቭል አሰልጣኞች የተደራጀና ምርጡ ዲፓርትመንት ነው። ተማሪዎቻችን ምስክሮቻችን ይሆናሉ። ስልጠና ዘርፋችን 80% የሚሆነው በፕራክቲስ ወይም በፕራክቲካል በተግባራዊ ልምምድ የሚደረግ ሲሆን 20% የንድፈ ሀሳብ ስልጠና እንሰጣለን። ኮምፒውተር እና መሰረታዊ የሆኑ የኮምፒውተር ችሎታዎቻቸውን በየሌቭሉ እንከልሳለን። ከዛ በተጨማሪም የተሟላ የማሰልጠኛ ማቴሪያሎችን ለሰልጣኞቻችን በተገቢ መልኩ እናደርሳለን። በቀለም ትምህርት ብቻ ሳይሆን በስነ ምግባር ታንጸው የሚወጡበት የትምህርት ዘርፍ ነው። ለዚህ ቀጣሪ ድርጅቶች ምስክሮቻችን ናቸው። ባንኮች፣ አየር መንገድን ጨምሮ በጣም የሚኮራባቸው መስሪያ ቤቶች ሙሉ በሙሉ መጥተው ምልመላ የሚያደርጉት በቢዝነስ ዲፓርትመንት ላይ ከኛ ዲፓርትመንት በመሆኑ ሙሉ ኩራት ይሰማናል። ስለዚህ እኛ ጋር የሚመጡ ሰልጣኞች በሙያ በስነ ምግባር በክህሎትን በስላችሁ ሀገርን የሚያኮራ ስራ ለምትሰሩ እምነት አለ። የኮምፒውተር ላቦራቶሪዎቻችን በግራና በቀኝ የሚታያቸው ሁለቱ ክፍሎች ናቸው። የቀለም ትምህርት የምትማሩበት ክፍል ደግሞ ሙሉ የተሟላ ወንበሮች ያሉት በአንድ ጊዜ በቂ ተማሪዎችን ማስተናገድ የሚችል ጽድት ያለ ለማንበብም የሚረብሽ ነገር የሌለበት ሁኔታዎቹ የተመቻቹበት የቀለም ማስተማሪያ ክፍሎች አሉ። እዚህ ፍሎር ላይ ከኛ ተማሪዎች ውጪ ማንም አይመጣም። ለማንኛውም ልጆቻችሁ የሚመጡ ከሆነ ወይም ሰልጣኞቻችን ወደኛ ሲመጡ በሙያ ስነ ምግባራቸው በትምህርት ቤቱ ዲሲፕሊን ሕግ በጥሩ ሁኔታ ተይዘው ታንጸው የሚያምሩ የበሰሉ ዜጎች ሆነው እንዲወጡ ሙሉ ኃላፊነት ወስደን እንሰራለን። የምንፈልጋቸው ተማሪዎች ቁጥር እጅግ በጣም ውስን ነው። 80 ተማሪዎችን በደረጃ 4 እንቀበላለን። ያለ የኮምፒውተር ላብ 2 የኮምፒውተር ላብ አለን። 2 የቲዮሪ ማስተማሪያ ክፍሎች አሉን። በሙያው እንመረቅበታለን። እርግጠኞች ነን የምትሉ ሀገራችን የሚያኮራ ነገር መስራት የምትፈልጉ በተለይ ወጣት ሴቶችን ለሙያው እንጋብዛለን። ትኩረት የምንሰጠው ለሴቶች ነው። በተለይ ከስተመር ኮንታክት ላይ በርተን እንማራለን የምትሉ ሴቶች ቅድሚያ ለእናንተ እንሰጣለን። አካውንቲንግ ዘርፍ ላይ ወንዶችም ትበረታታላችሁ፣ ግን ቅድሚያ ለሴቶች እንሰጣለን። የምትጠይቁት ጥያቄ ካለ በማንኛውም ሰዓት ዲፓርትመንት ኃላፊው መልሳችሁን ጥያቄዎቻችሁን ለመመለስ ዝግጁ ናቸው። ትኩረት አድርገን የምንሰራበት እውቀት ክህሎትና ባህሪ ላይ ነው። በእውቀት ዳብራችሁ በችሎታ በልጸጋችሁ ባህሪያችሁ አምሮበት የምታኮሩ ዜጎች ብትሆኑ የ3 ዓመት ትሬኒንግ በ4 ሌቭል እንሰጣለን።